ይሄ ፀጉር እንዴት እንደተበላሸ እዩት። በጣም ተበጣጥሷል፣ ሳስቷል፣ ከለሩ ሁሉ ተቀይሮ ብልሽትሽት ብሏል። ወደዚህ ደግሞ እንዴት እንደተለወጠ ልንገራችሁ። ሰላም እንዴት ናችሁ? መሰረት ነኝ። ይህ መዚ ጄጄ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ብታደርጉት ብዙ ሰው ጋር መድረስ ይችላል። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ብታስቀምጡልኝ ደግሞ የተሻለ ቪዲዮ መስራት እንድችል ይጠቅመኛል። አንድ እህቴ በመከረችኝ መሰረት የልጄን ፀጉር ወደ ቀድሞ ጤንነቱ ለመመለስ አንድ ፍሬ አቮካዶ፣ አንድ ፍሬ ሙዝ፣ አንድ እንቁላል፣ 3 የሾርባ ማንኪያ ቅባትና አንድ ክንፍሬት አድርገሽ አንድ ላይ ጭመቂና ቀቢያት አለችኝ። እሷ ባለችኝ መሰረት ቀባኋትና በደንብ አዳርሼ ከቀባሁት በኋላ ፀጉሩንም አንድ ላይ እሽትሽት አድርጌ ቀባሁት። ከዛ ትንሽ ማሳጅ አደረኳት። ጥቅልል አድርጌ በፌስታል ለ1-2 ሰዓት ያህል ካቆየሁት በኋላ አጠብኳት። ሳበጥረው ምንም አያስቸግርም ነበረ። ሲሰራ ደግሞ ያመጣውን ውበት እዩት። በፊት አመድ መስሎ ቀይ የሆኑ ፀጉሯ ሁሉ ቡን ብሎ ብጥስጥስ ብሎ ተበላሽቶ ነበረ። በአንድ ቀን ነው ይህንን ለውጥ ያየሁበት። በየሳምንቱ ስቀባት ደግሞ እንግዲህ የሚኖራትን ለውጥ ወደፊቱን አብረን የምናየው ይሆናል። እኔ በአንድ ጊዜ ግን ባየሁት ለውጥ በጣም ተደምም ያለሁኝ። በጣም ነው ደስ ያለኝ። እናንተም ሞክሩት። አንዴ የጨመቃችሁት በእቃ ከታችሁ ለ2 ለ3 መሆን እንዲችል ፍሪጅ ውስጥ ማስቀመጥ ትችላላችሁ። ምንም አይሆንም። ከመነሻው ፀጉሯ መጀመሪያውኑ ለምን እንደተበላሸ ልንገራችሁ። እንደዚህ እንዲሆን ያደረገብኝ ፀጉር ቤት ወስጄ ማሰራቴ ነው። አንዳንድ ጊዜ ትምህርት ቤት ለሳምንት እንዲቆይልኝ መስራት ስለማይመቸኝ ወስጄ አሰራታለሁኝ። ልቅም አድርገው ይሰሩታል፣ በስታይል ይሰሩታል። ቀጫጭን አድርገው ያምራል፣ ግን ሲፈታ ይነጫጭ ነበረ። በዛ ላይ ደግሞ ልቅም ለማድረግ ሲሉ ሳብ ሲያደርጉት የልጆች ቆዳ አይችልም መሰለኝ፣ ይነቃቀላል። የህፃናት ፀጉር ሲበጠር ሚዶ ላይ መቅረት የለበትም። የሷ ግን በብዛት መውጣት ጀመረ። መሀል አናቷ ደግሞ ወደ ታች ስታይል ቀይረው ለመስራት ሌላ ጊዜ ወደ ታች ሲሰሯት መሀሉ ክፍት አለ፣ በቃ እንትን ምልጥ አለ። ያንን ለማስተካከል በጣም ነበር የቸገረኝ። እኛ ሹሩባ ባንችልም ፀጉር ቤት ወስደን ባናሰራ የሚል ምክር ነው ያለኝ። ራሳችን ቤት ውስጥ ወፍራም አድርገን ብንሰራ ጊዜ ብናጣ ራሱ ድሮ እናቶቻችን እኛን እንደሚሰሩት 2 ቦታ 3 ቦታ 4 5 ሹሩባ ብንሰራቸው ምንም ችግር የለውም። እንደዛ አድርገን ስንሰራ ቶሎ ፈቶ ለማስተካከል ይመቸናል። ፀጉሩም አይበጣጠስም። ፀጉር ቤትም ወስደን እንደዛ ቀጫጭን አድርገን አሰርተን ፀጉራቸው እንዲነቃቀል ከሚሆን ቤት ባለን ነገር ትሪት እያደረግን ራሳችን ባያምርልንም ጉንጉን እያደረግን ብንሰራቸው የተሻለ ነው ብዬ አስባለሁኝ። የኔን ሀሳብ የምትስማሙበት ከሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ሌላ ሰው ጋር እንዲደርስ አድርጉት። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። የተሻለ ቪዲዮ እንድሰራ ይጠቅመኛል። ለዛሬ የያዝኩት ሀሳብ ይሄ ነው። በሚቀጥለው ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ቻው።